የእግዚአብሔርን ቃል እንደተለመደው እንማማራለን። የእግዚአብሔርን ቃል እንድንማማር ርዕስ የምናደርገው የእግዚአብሔር ቃል እግዚአብሔር አዋቂ ነው በሚል ርዕስ እንማማራለን። አባቶቼ ካህናት፣ ወንድሞችና እህቶች ጸሎታችሁ ይርዳኝ። ለኔ የቃሉን ደጅ የቃሉን ምስጢር እንዲገልጥልኝ ለእናንተም ቅዱስ ቃሉን ለጥቅማችሁ እንድትሰሙ እርሱን ደስ የምታሰኘው ፈቃዱ የቷ እንደሆነች ፈልጋችሁ እንድታገኙ እንዲያግዛችሁ ቅዱስ ፈቃዱ ይሁንልን። እግዚአብሔር አዋቂ ነውን። ይህን ርዕስ የመሰረትንበት የመጽሐፍ ቅዱስ ክፍል በብሉይ ኪዳን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ በቁጥር 3 ላይ ተመዝግቦ የሚገኝ ቃል ነው። ይሄ ቃል ከአንደበቷ ወጥቶ በእግዚአብሔር ፊት የተናገረችው እመሳሙኤል ስትሆን የሳሙኤል እናት የምንላት ሐና ናት። በመጽሐፍ ቅዱሳችንም ሆነ በቤተ ክርስቲያን ሐና በሚል ስም የሚጠሩ ብዙ ቅዱሳን አሉ። የእመቤታችን የቅድስት ድንግል ማርያም እናት ራሱ ስሟ ሐና ነው። በዚህ በቀዳማዊ ሳሙኤል ላይ የተመዘገበችው ሐና ግን የነቢዩ የሳሙኤል እናት ናት። በእግዚአብሔር ፊት ስዕለት ተስላ ስለቷ ስለሰመረ በእግዚአብሔር ፊት ልመናዋ ስለደረሰ ስለተሰማ እግዚአብሔር በሰዎች አፍ ዘወትር ይወረወርባት የነበረውን ስድብ ስላራቀላት በዘመረችበት ክፍል ላይ ነው እግዚአብሔር አዋቂ እንደሆነ የተናገረችው። ከቁጥር 1 ጀምሮ ስናየው ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎናል፣ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና እግዚአብሔርም ስራን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብሯልና ደካሞችንም በኃይሉ ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ትወልዳለችና ብዙም የወለደችው ደክማለችና እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለማትን አደረገ። እርሱ የቅዱሳኑን እግር ይጠብቃል። ኃጥአን ግን ዝም ብለው በጨለማ ይቀመጣሉ፣ ሰው በኃይሉ አይበረታምና። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻም ይፈርዳል፣ ለንጉስም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ስለ ቃሉ እግዚአብሔር አምላካችን ክብር ምስጋና ይግባው። እንግዲህ ቅድስት ሐና የለመነችውን ልመና በተቀበለች ጊዜ የተሳለችው ስዕለት በተፈጸመ ሰዓት ይህንን የመሰለ ዝማሬ፣ ይህንን የመሰለ ምስጋና፣ ይህንን የመሰለ ጸሎት ለልመና ቆማ በነበረበት ቦታ ላይ ቆማ ለስዕለት ቆማበት በነበረው በእግዚአብሔር መንበርና በኦሪት ታቦት ፊት በካህኑ ኤሊ ፊት ቆማ ዘምረዋለች፣ አቅርበዋለች። ከዚህ በፊት ይህች ቅድስት ሴት በዚህ ቦታ ላይ ቆማ ይህንን ዝማሬ በእግዚአብሔር ፊት ከመዘመሯ በፊት የቆመችው ለልመና ነበረ፣ ለስዕለት ነበረ። ምክንያቱም መሃን ስለነበረች፣ መካን ስለነበረች በሰዎች ዘንድ ነቀፌታ ነበረባት። ማህፀኗ የደረቀ ደረቅ በቅሎ፣ የማትወልድ ነውረኛ፣ ከኃጢአቷ የተነሳ በኃጢአቷ ብዛት ፍሬ አልባ የሆነች ዛፍ እየተባለች ትሰደብ ነበር። ይልቁንም ሁለተኛይቱ የባሏ ሚስት ፍናና ስትወጣና ስትገባ አንቺ ደረቅ በቅሎ፣ ባላችን ካንቺ ይልቅ የሚወድ እኔን ነው፣ ምክንያቱም እኔ መልሼ ደጋግሜ ወልጄለታለሁ። አንቺ ግን ከኃጢአትሽ ብዛት የተነሳ ማህፀንሽ ዝግ ነው፣ ደረቅ በቅሎ ነሽ፣ ማህፀንሽ አያብብም አያፈራም እያለች
ትሰድባት ነበር። በኦሪት ሕግ ነው ሕልቃና የተባለ ሰው እነዚህን ሁለት ሴቶች አግብቶ ይኖር የነበረው። ሐናም ጋሻ ፈለገች፣ መሸሸጊያ መጠጊያ አምባ ፈለገች። ስድቧን የሚያርቅላት፣ ታሪኳን የሚቀይርላት፣ ነውረኛ እየተባለች ከኃጢአት የተነሳ ማህፀኗ ተዘጋ እየተባለች በተፈጥሮ ሕግ ከማትወልድ በቅሎ ጋር እየተነጻጸረች የምትሰደብበት ስድብ እንዲርቅ መሸሸጊያ ፈለገች። ስለዚህም አዘውትራ ወደ እግዚአብሔር መቅደስ ገሰገሰች። ያለማቋረጥ በጸሎት በእግዚአብሔር መቅደስ በማለዳና በሰርክ ከሰባቱ የጸሎት ጊዜያቶች ሁለቱ ማለዳና ሰርክ ናቸው። ቅዱስ ዳዊት በማለዳ በፊቱ እንደሚቆም በማለዳ እንደሚያመሰግነው በሰርክም እንደሚያመሰግነው እንደተናገረ በእነዚህ ጊዜያት ወደ ቤተ መቅደስ እየገሰገሰች ስዕለት ትሳል፣ ጸሎት ታደርግ ነበር። ዛሬ በመከራችን በፈተናችን በውጣ ውረዳችን በሚገጥመን እንቅፋት ወዴት መሸሸግ እንዳለብን የጠራ አመለካከት የለንም። ከሰዎች ጋር በማውጋት ከመስሪያ ቤት ጓደኞቻችን ጋር በመጫወት ጸጉራችንን በመንጨት ወየውልኝ እያን በመንተክተክ ችግራችንን ስናወጋ እንኖራለን እንጂ እንደ ሐና የት ሄደን ማልቀስ፣ የት ሄደን መሸሸግ፣ የት ሄደን የተወረወረውን ቀስት የተወረወረውን ድንጋይ አጎንብሰን ማሳለፍ እንዳለብን አናውቅም። በቤቱ እንኳን ተቀምጠ። ሐና ግን ገስግሳ እየመጣች በማለዳ በእግዚአብሔር ታቦትና በታቦቱ መሰዊያ በቀኝ በኩል በሚቀመጠው በዘመኑ ሊቀ ካህን በኤሊ ፊት ትጸልይ ነበር። ስትጸልይም እግዚአብሔርን የቅርቧ አምላክ አድርጋው በልቧ ውስጥ ላለው አምላክ በውስጧ ትነግረው ነበር። የከረረ ድምጽ ከአንደበቷ አይወጣም። በጭራሽ ጸሎቷን እንኳን ኤሊ አይሰማውም ነበር። ግን ከናፍሮቿ ሲንቀሳቀሱ ያያት ነበር። በለሆሳስ ትጸልይ ነበር። ይሄ የሚያመለክተው ምን ያህል እግዚአብሔርን የቅርቧ አምላክ እንዳደረገችው ነው። የቆመችው በታቦት ፊት ነው። በኦሪት ታቦት ፊት በመቅደሱ ተገኝታለች። በካህኑ ፊት ነች። ካህኑ እንኳን ግራ እስኪጋባ ድረስ ዘወትር ትመጫለሽ፣ የወይን ጠጅ ታበዣለሽ፣ ሰክረሽ ይመስለኛል እዚህ እየመጣሽ ትለፈልፊያለሽ፣ ተይ አንቺ ሴት ስካርሽን ተይ፣ እየሰከርሽ እዚህ መምጣትሽን አቁሚ ብሎ በቁስሏ ላይ ጥዝጣዜ ጨመረባት። በሰው ቁስል እንጨት ስደድበት አይነት ቃል ተናገራት። በቁስል ላይ ሚጥሚጣ እንደመነስነስ ያለ ቃል ተናገራት። ግን ስሜታዊ ሆና አልነበረም ወደ መቅደሱ የመጣችው። ጊዜ ለማሳለፍ አልነበረም ወደ መቅደሱ የመጣችው። በልማድ አልነበረም ወደ ታቦቱ የመጣችው። ስለዚህ አልተበሳጨችም፣ አልተቆጣችም፣ አልተሰናከለችም። ያደረገችው ነገር ምንድነው? በትህትና ዝቅ ብላ አባቴ ሆይ አለችው ካህኑን። ምን አይነት ግንኙነት ነው ያለን? ምን አይነት አመለካከት ነው ያለን? በእግዚአብሔር ቤት ስንኖር ባሉት አገልጋዮች ላይ የምንቀበልበት አቀባበል ምን ይመስላል? ከዚህ ቀደም ተነጋግረናል። መርከቢቱ የበጎችም የፍየሎችም የርግቦችም የእባቦችም ናት። መርከቢቱ የዝሆኖችም የወፎችም የድንቢጦችም ናት። እዛ ውስጥ ስንኖር የምንኖርበት አኗኗር እናውቀዋለን ወይ? መርከቢቱ ላይ ተሳፍረን ስንኖር አይቻልም። ዝሆኑ ወጥቶ ይጣልልኝ፣ እባቡ ይባረርልኝ ማለት አይቻልም። ምክንያቱም ኖህን እንደዛ አላሉትም። እንደ እባብ ልባሞች እንደ ርግብ የዋዎች ሁኑ የተባለበት ታሪክ ታውቃላችሁ። ርግብና እባብ ሁለቱም በመርከቢቱ ውስጥ ተገኝተው ነበርና በእነሱ መካከል በተፈጸመ ታሪክ ነው አሁን ጊዜ ለመቆጠብ ያን የተባልነው። ስለዚህ ሐና አባቴ ሆይ እኔ የወይን ጠጅ የጠጣውና የሰከርኩ ሴት አይደለሁም፣ እኔ ልቧ የቆሰለባት ሴት ነኝ። የልብ ቁስል ታውቃላችሁ፣ የልብ ስብራት ከእግዚአብሔር አያርቅም፣ ወደ እግዚአብሔር ያስጠጋል። የልብ ቁስል ከመቅደሱ አያስወጣም፣ ከመቅደሱ ጋር ያጣብቃል እንጂ። የልብ ህመም ወደ ታቦቱ ያቀርባል፣ ከታቦቱ አያርቅም። እግረ ስጋችን አይደለም የምላችሁ። በእግረ ስጋማ በውጭ ዓለም ያሉ እኮ ቤተክርስቲያን አካባቢ የሌሉ ሊኖሩ ይችላሉ፣ ቤተክርስቲያን ዘወትር የማይመላለሱ። እግረ ልቦናችን ከእግዚአብሔር ጋር ያለው ግንኙነት ነው። እግረ ልቦናችን ወደ እግዚአብሔር የሚገሰግሰውን ግስጋሴ ነው
እምላችሁ በዚህ ትምህርት ከዛ እግረ ስጋም ይመለክ ምክንያቱም ያና እግረ ስጋዋም እግረ ልቦናዋም ነው አሁን መቅደስ ውስጥ የተገኘ ቀድሞ እግረ ልቦናዋ ገስግሷል እግረ ስጋዋም መጥቶ ቆሞ ነው በኤሊ ፊት የወይን ጠጅ የጠጣው የሰከርኩ ሴት አይደለሁም ለምን እንዲህ ትለኛለህ አይደለም ያለችው አይደለሁም እኔ ልቧ የተሰበረባት ሴት ነኝ እግዚአብሔር ስልቤን እንዲያርቅ ነውሬን እንዲያርቅ ማህፀኔን እንዲከፍት ልጅ እንዲሰጠኝ ከወለዱት እንዲያስተካክለኝ ይችላልና አምኜበት የሚሳነው ነገር የለምና ፈልጌው መጥቻለሁ አባቴ ሆይ ብላ አስረዳችሁ በትህትና ለአባት በሚገባው ክብር በዘመኑ የነበረ መስፍን ክህነት ከመስፍና ያዘው ኤሊ ነገረችው እርሱም ወደ ኋላ መለስ ብሎ በተናገረው ቃል ተጸጽቶ ልጄ ሆይ እግዚአብሔር ልመናሽን ይስማ ስለትሽን ይፈጽም የጎበዝ እናት የወንድ ልጅ እናት ያድርግሽ ብሎ መርቋት ስለቷን ጸሎቷን አሳርጎላት ተለያዩ ዘወትርም ቀጠለች አሁንም በሚጸልዩ ሰዎች ላይ ቀንበር ጥሎ መተኛት ያስፈልግም የጻድቅ ሰው ጸሎት በሰው እጅግ ኃይል ታደርጋለች ይላልና ዘወትር አስቡኝ ማለት ያስፈልጋል ዘወትር አትርሱኝ ማለት ያስፈልጋል ማህበረ ቤተክርስቲያንን አትርሺኝ ማለት ያስፈልጋል ቤተክርስቲያን ዘወትር በጸሎቷ እንድታስበን መባውን እያቀረብን ዕጣኑን እያቀረብን መገበሪያውን ቋጥረን እየመጣን ለወንጌል አገልግሎት የሚሆነውን ነገር እያደረግን ወንጌል እንዲስፋፋ እየጣርን ጉልበት በጉልበታችን ዕውቀት ያለው በጉልበታችን ገንዘብ ያለን በገንዘባችን አሁን እንደምታዩት እንደዚህ አገልግሎት በእኔና በካህኑ እንደምታዩት እንደዚህ ለወንጌል መፋጠን ያቅማችንን እየጣርን ነው በእግዚአብሔር ፊት መቆም ያለብን እንጂ ጨርሻለሁ ብሎ መተኛት ያስፈልጋል ሐና ኤሊ ከጸለየላት በኋላ አላቋረጠችም ግን በአመቱ ወንድ ልጅ ወለደች ማይጸኗ ደረቅ የተባለው ለምልሞ አብቦ አፈራ ከዳን እስከ ቤርሳቤ የታመነ ከቃሉ መሬት ላይ ጠብ የማትል ታላቅ ነብይ ነገስታትን የሚቀባ ነብይ ሳሙኤልን ወለደች ሳሙኤልን ሰጣት እግዚአብሔር በአመቱ እርሱን አቅፋ መታ ያለቀሰች በቆመችበት ቦታ ላይ ልቧ ተሰብሮ ልቧ ታሞ በቆመችበት ቦታ ላይ ቆማ ማመስገን ጀመረች ልብ አምላክ ቅዱስ ዳዊት ሲሄዱ ሲሰማሩ እያለቀሱ ተሰማሩ በእንባ እየዘሩ ሄዱ አለ ሲመለሱ ግን አጭደው ተመለሱ ይላል በእንባ ዘርተው የሚያጭዱ ብዙዎች ናቸው ስለ እንባ ከዚህ ቀደም የእንባ አይነት ብለን ተነጋግረናል ይመስለኛል ይሄ እንባ ተመልከቱት ግዳጅ ፈጻሚ እንባ ነውና ሳሙኤልን ሰጣት ስለዚህ ስዕለቷን ልትከፍል መጣች ተስለ የማትፈጽም ከሆነ ባትሳል ይሻላል ይላል መጽሐፈ ምሳሌ ላይ ስዕለቷን ልትከፍል መጣች ስዕለቷን ልጇን መልሳ ለሰጣት ለእግዚአብሔር መስጠት ነበር ሳሙኤልን ለእግዚአብሔር ማስረከብ ነበር ለመቅደሱ አገልጋይነት መመለስ ነበር የሰጠኝን ሰጠው ብሎ ካህኑ ወንጌሉን እንደሚሰጠው ለሌላኛው ካህን አይነት መልሳ ሳሙኤልን ለእግዚአብሔር ሰጠችው በዚያን ጊዜ ነው ለምስጋና ቆማ ስትጸልይ ሐናም ስትጸልይ እንዲህ አለች ልቤ በእግዚአብሔር ጸና ስለሰጠኝ አይደለም ጸና ያለችው ጸንቶ ነበር ይሄን ልጅ ባላገኘውም ጊዜ ልቤ ጸንቶ ነበር ቀንዴም በእግዚአብሔር ከፍ ከፍ አላለች ቀንድ ማለት ክብር ማለት ነው ለከብቶች ቀንዳቸው ከጠላት መከላከያቸው ነው ደግሞም ክብራቸው ነው ቀንዴ ማለት ክብሬ በእግዚአብሔር ከፍ ከፍ አላለ ክብራችሁ በእግዚአብሔር ከፍ ሲል ነው የሚያምረው ሰው ከፍ ቢያደርገን ዋጋ የለው ነገ ያዋርደናል ትንሽ ቀዳዳችንን ሲያገኝ ሊወግረን ድንጋይ ያነሳል ሊሰቅለን እንደ ሃማ ግንድ ይሰቅላል እንደ አይሁድ መስቀል ያዘጋጃል የሰው አክብሮት መልሶ ያዋርዳል እግዚአብሔር ካከበረን ሰው ያከብረናል እግዚአብሔር ያከበረውን ደግሞ ሰው ሊያዋርደው አይችልም አፌ በጠላቶች ላይ ተከፈተ አለች እስከዛሬ ክፉ አልተናገረችም አሁን ግን እግዚአብሔር መልስ ሰጥቷታልና ዛሬ ግን መልሱ ሰጪው እግዚአብሔር ስለሆነ ሰልፉን የተሰለፈው እግዚአብሔር ስለሆነ አለች እኔ አፌን በጠላቶች ላይ ከፍታለሁ አለች በማዳን ደስ ብሎኛልና አለች አድኗታል ከማህንነት አድኗታል ከስድብ አድኗታል ነውረኛ ከመባል አድኗታል ደረቅ በቅሎ ከመባል አድኗታል ዛሬም የሚያድነው አለ እግዚአብሔር እኔን ያድነኛል እናንተን ያድናችኋል ማዳኑ በአንድ ደዌ ላይ የሚሆን ፈውስ ብቻ አድርገን አናስብ ያልዳነ ህይወት ያልዳነ ትዳር ያልዳነ ስብዕና ያልዳነ ስራ ያልዳነ ልጅ አገራችን አልዳነችም በአሁን ሰዓት ህመም ላይ ናት ቤተክርስቲያናችን ህመም ላይ ናት ያ ሁሉ አንድ ቀን በማዳን ደስ ብሎኛል ብለን ለመዘመርም በቃለን እግዚአብሔር የሚሳነው ነገር የለም ቀጠለችና ምን አለች እንደ እግዚአብሔር ቅዱስ የለምና አለች ቅድስና የባህሪው ስለሆነ ከማንም የማይቀበለው የማይዋሰው የማይሰጠው የማይቀባው የማይሾመው ስለሆነ የባህሪው ስለሆነ እንደ እግዚአብሔር ቅዱስ የለም ማለች እንጂ እግዚአብሔር የሚመስሉ ቅዱሳን የሉም ማለት አይደለም እንደ አምላካችንን ጻድቅ የለም ማለች ጻድቅ ማለት እውነተኛ ማለት ነው እውነተኛ ፈራጁን አግኝታዋለችና
እውነተኛ ጻድቅነቱ የባህሪ ገንዘቡ ስለሆነ ነው። አሁንም ካንተ በቀር ቅዱስ የለም አለችው መልሳ። አያችሁ ካንተ በቀር ቅዱስ የለም። ቁጥር 3 ላይ አትታበዩ በኩራትም አትናገሩ። ወለድን ብላችሁ ያልወለደውን፣ ጤነኛ ነኝ ብላችሁ የታመመውን፣ አለኝ ብላችሁ የሌለውን፣ መልከኛ ነኝ ብላችሁ መልከ ጥፉ ላይ አትታበዩ፣ ባላችሁም ነገር በኩራት አትናገሩ። ልክ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አንተ እውር አንተ ቆራጣ የሚል እሱ የገሃነመ እሳት ይገባዋል እንዳለ አትታበዩ። እናንተ ሙሉ አካል ስላላችሁ ሙሉ አካል በሌለው ላይ ታበያችሁ አትናገሩ። እግዚአብሔር አዋቂ ነውና አለች። ርዕሳችን ይሄ ነው። እግዚአብሔር ምንድነው? እግዚአብሔር አዋቂ ነውና። እስከዛሬ መሃን አድርጎኝ የኖረበት ምክንያት አለው። ለካ አዋቂ ነው አለች። አዋቂ ነው። ዛሬ ደግሞ ሰዓቱ ሲደርስ ወንድ ሊሰጠኝ አዋቂ ነው እግዚአብሔር አለች። አዎ እግዚአብሔር አዋቂ ነው። ርዕሳችንም ይሄ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ውሃ ልትቀዳ ወደ ምንጩ ስትመጣ በጉድጓድ አጠገብ ጌታን ተቀምጦ አገኘችው። ደቀ መዛሙርቱ የሉም፣ ከተማ ምግብ ሊገዙ ሄደው ነበር። አንቺ ሴት ውሃ ጠጭኝ አላት። እንዴት ከኔ ከሳምራዊቷ ሴት ውሃ ትጠይቃለህ? እናንተ አይሁዳውያን ከኛ ከሳምራውያን ጋር አትተባበሩም እኮ አለችው። ይህንን ውሃ የሚጠጣ ሁሉ ይጠማል። ይህንን የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር፣ እርሱም ሕይወት ይሰጥሽ ነበር አላት። ተጠማሁ ብሎ ተጠማው አሰኛት። ስለዚህ ጌታ ሆይ ተመልሼ ከዚህ ጉድጓድ ልቀዳ እንዳልመጣ ይሄን የሕይወት ውሃ ስጠኝ አለችው። ሂጅና ባልሽን ጠርተሽ ነው ያላት። አዋቂው እግዚአብሔር ቁስሏን ነገራት። አዋቂው እግዚአብሔር ኢየሱስ ክርስቶስ ባልሽን ጠርተሽ ነው ያላት። 4 ቀብራለች። 5ኛውን በጎረቤት ቀለብ ስፍራ አስቀምጠዋለች። አስማንዲዮስ የተባለ ጋኔን በጭኑ አድሮ ሰርግ ተሰርጎ ጫጉላ ቤት ሲገቡ ወንዶቹ በቅፏ ይሞቱ ነበር። ጠዋት ትቀብር ነበር። እንዲህ ያደረገች 4 ቀብራ 5ኛውን በጎረቤት አስቀምጣው ነበር እንዳይሞትባት ፈርታ። ሂጅና ባልሽን ጠርተሽ ነው ያላት። ባል የለኝም አለችው። ባል የለኝም በማለትሽ መልካም ተናግረሻል፣ እውነት ተናግረሻል። 5 ባሎች ነበሩ፣ አሁን ካንቺ ጋር የሉም አላት። ያን ጊዜ ደነገጠች። እግዚአብሔር አዋቂ ነው። ይህችም ሴት እንደ ሐና ልቧ የተሰበረ ሴት ነበረች። ልቧ የደማ ሴት ነበረች። ጥቁር ታሪክ የተሸከመች ነበረች። የአገሩ ሕዝብ መጠቋቆሚያ ገፊ የተባለች 5 ወንዶች የገፋች ገፊ የተባለች እርሱ አያውቀውም ብላ ነበር የሕይወቷን ታሪክ። እግዚአብሔር አዋቂ ነው። 5 ባሎች ነበሩሽ፣ አሁን ካንቺ ጋር የሉም አላት። ደነገጠች። ጌታ ሆይ እነሆ እኔ አንተ ነብይ እንደሆንክ አያለሁ አለችው። አዋቂ እንደሆንክ አያለሁ፣ ነብይ እንደሆንክ የወደፊቱን እንደምታውቅ አያለሁ አለችው። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ መሆኑ ያወቀ ሰው እምነቱ ጽኑ ነው። እግዚአብሔር አዋቂ መሆኑ ያወቀ ሰው አያጉረመርምም። እግዚአብሔር አዋቂ መሆኑን የተረዳ አማኝ ነገን የሚያይበት አይኑ የተለየ ነው። እግዚአብሔር አዋቂ ነው። ይችን ሴት የሕይወት ውሃ እንዴት እንዳጠጣት ተመለከታችሁ አይደል? በዮሐንስ ወንጌል ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ናትናኤልን እንዴት እንደተገናኘው ተጽፎ እናገኛለን። ላነብላችሁ። በማግስቱም ጌታ ኢየሱስ ወደ ገሊላ ሲሄድ ወዶ ሳለ ፊልጶስን አገኘውና ተከተለኝ አለው ይላል። ዮሐንስ 12:21 መመልከት ነው። እርሱ ፊልጶስ ግን የእስክንድሪያና የእንድሪያስና የጴጥሮስ አገር ከምትሆን ከቤተ ሳይዳ ነው። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት የጻፈለትን ነቢያትም ስለ እርሱ ትንቢት የተናገሩለትን ከናዝሪት ይወጣል ተብሎ የተነገረለትን የዮሴፍ ልጅ የሚሉት ኢየሱስን አገኘነው አለው ይላል። የዮሴፍ ልጅ ይሉት ነበርና የሚሉት ኢየሱስን አገኘነው አለው። ናትናኤልም በውኑ ከናዝሬት ደግ ሰው ሊወጣ ይችላልን አለው። ፊልጶስም እንድታይ ና አለው። ናና እይ አለው። ናና ተመልከት አለው። ጌታ ኢየሱስም ናትናኤል ወደ እርሱ ሲመጣ ባየ ጊዜ ስለ እርሱ በልቦናው ተንኮል የሌለበት እውነተኛ እስራኤላዊ ይህ ነው አለው። ስለ ራሱ ነው። በልቡ ተንኮል የሌለበት ኢየሱስ ክርስቶስ፣ በልቡ ተንኮል የሌለበት አማኑኤል፣ በልቡ ተንኮል የሌለበት መድኃኔ ዓለም፣ በልቡ ተንኮል የሌለበት የእግዚአብሔር ልጅ የእግዚአብሔር በግ የድንግል ማርያም ልጅ፣ በልቡ ተንኮል የሌለበት እግዚአብሔር ወልድ፣ በልቡ ተንኮል የሌለበት አምላካችን አባታችን ፈጣሪያችን ኢየሱስ ክርስቶስ፣ በልቡ ተንኮል የሌለበት እስራኤላዊ ይኸውልህ አለው። ናትናኤልን የት ታውቀኛለህ አለው። ጌታ ኢየሱስ መልሶ ገና ፊልጶስ ሳይጠራ ከበለስ ዛፍ ስር አይቻለሁ አለው። እግዚአብሔር አዋቂ ነው። ከዛስ ናትናኤል ምን አለ መልሶ ደንግጦ መምህር በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለው። በመዝሙር 2 ቁጥር 7 ላይ
በማቴዎስ 14:31 ላይ በማቴዎስ 17:16 ላይ ያሉት ቃል በአንደበቱ ተመሰከሩ። በዚህ ሰው ምን ብሎ አንተ የሕያው እግዚአብሔር ልጅ ነህ ጴጥሮስ የተናገረው ቃል መጣ። ለምን ከበለስ በታች አውቃለሁ አለው። ትርጓሜው ነበረ ናትናኤል ሰው ገሎ ከበለስ ዛፍ በታች ቀብሮ ነበር። ይህንን ማንምና ማንም አያውቅም። የሚያውቀው የሱ ልብና እሱ ብቻ ነበሩ። ነገር ግን ኢየሱስ ክርስቶስ ከበለስ በታች ሳለህ አውቃለሁ አለው። ያኔ በእጅ ሰው ጠፍቶ ከበለስ በታች በቀበርክ ጊዜ ያኔ አውቃለሁ፣ በዚህ ኃጢአት አውቃለሁ። ስለዚህ እኔ መሐሪው እስራኤላዊው ተንኮል የሌለበት ተንኮል የሌለበት እጠራሃለሁ አለው። ስለዚህም አንተ የእግዚአብሔር ልጅ ነህ አለው። እግዚአብሔር አዋቂ ነው። ናትናኤል የሸሸገውን እግዚአብሔር አዋቂ ነው። የፀጉራችንን ቁጥር ያውቃቸዋል። እግዚአብሔር አዋቂ ነው። የአጥንቶቻችንን ቁጥር ያውቃቸዋል። እግዚአብሔር አዋቂ ነው። አሁን እኛ ነገር እናውቃለን አናቅ፣ ቀኗን እናቃታለን፣ ረቡዕ እንላታለን፣ ሰዓቱን እናውቃለን። አንድ ቀን ስንት ነው ብንባል 12 ሰዓት ነው እንላለን። ፀሐይ ሊወጣ ይችላል አይችልም ተብለን ብንጠየቅ እንደ አየሩ ገምተን አይ ሰሞኑን ፀሐይ ስለነበረ ፀሐይ ሊሆን ይችላል ብለን፣ በተረፈ ጠዋት ስራ እንደምንሄድ እናውቃለን። እንሂድ፣ እንድረስ፣ እንስራ። ግን ለራሳችን ዋስትና የለንም። ራሳችን የምንሰጠው ማለት ነው። ነገን አናቃትም። ነገ በሚሆነው ነገር አትመካ፣ ቀን የሚያመጣው ምን እንደሆነ አታውቅምና ተብሎ ተጽፏል። ስለዚህ አዋቂ ለሆነው ለእግዚአብሔር አሳልፈ ስጥ። እግዚአብሔር አዋቂ ነውና አዋቂ ነውና በየትኛውም በደላችን ቢሆን ተስፋ ቆርጠን ከእግዚአብሔር ፊት ልንሸሽ አይገባል። እግዚአብሔር አዋቂ ነው። እግዚአብሔር አዋቂ ነው። የት ነው የምንሸሸው? ያውቀናል እኮ ያውቀናል። መሆን ያለበት እሱ ስር መውደቅ ነው፣ እግሩ ስር መውደቅ ነው። እንደዛች ሴት በእንባችን እግሩን ማጠብ ነው፣ ማራስ ነው። በጠጉራችን በክብራችን ማበስ ነው፣ ክብራችንን እግሩ ስር መጣል ነው። እንግዲህ እንደምታውቁት በዚህ ቤተክርስቲያን የሳምንት ስያሜው ምኩራብ ነው። በቂ ትምህርት ተምረናል ስለ ምኩራብ። እስራኤላውያን ወደ 46 የሚጠጉ ምኩራቦች ነበሯቸው። በዓመት 3 ጊዜ የሚገቡበት መቅደስ አላቸው። ዘወትር ደግሞ ለአምልኮ ለምስጋና ቃሉን መጻሕፍትን ለማንበቢያ ደግሞ ወደ 46 ገደማ የሚጠጉ ምኩራቦች ነበሯቸው። በዚያ ይሰበሰባል። ግን አሁን የምኩራቡን ዓላማ ቀይረውት መነገጃ መለወጫ አድርገውት ነበር። እግዚአብሔር አዋቂ መሆኑን ረስተዋል። ፀሐይ ስዕል ስለው አቆመው የሪያ ስጋ ሰውተው ቤተ መቅደሱን አርክሰውት ነበር ጌታ ያገኛቸው። ስለዚህም የቁጣ ጅራፉን መዞ ገርፏቸዋል። ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል። እናንተ ግን የወንበዴ ዋሻ አደረጋችሁትን ይላል። እኛ ዛሬ በቤተ ክርስቲያኑ ስላለው ችግር ውጭ ወተን ከአሕዛብ ጋር እንፈተፍታለን፣ ከመናፍቃን ጋር እንፈተፍታለን። የቤታችንን ጉድ እግዚአብሔር አያዋቂ እኮ ነው። አያውቅ መስሎ ነው እንዴ? እያወቀ እኮ ነው ያስቀመጠው። ምኩራብ የተባለ አንድም የኛ ሰውነት ነው። ሰውነታችንን ከእግዚአብሔር አሽሸንበት መቅደሱን ከልክለነው የምንኖር ከሆነ የእግዚአብሔር ትዕግስት ያልቃል። አዋቂ ነው እግዚአብሔር። ስለዚህ ሰውነታችንን ያንተ ነው ብለን መስጠት ይኖርብናል። ያንተ ነው ብለን የምንሰጥባቸው መንገዶች ብዙ ሲሆኑ አንዱ ንስሐ ነው። ሰው ንስሐ ሲገባ ካህኑ ፊት ቆሞ ሲናዘዝ አካሌን እንካ፣ እኔ አይደለሁም የእግዚአብሔር ነኝና ለእግዚአብሔር መልሰኝ፣ ለእግዚአብሔር መልሰኝ ማለት ነው። እግዚአብሔር አዋቂ ነው። አዋቂው እግዚአብሔር ሲጠብቀን ሰንብቶ ለዚች ቀን አድርሶ አስተምሮናልና አዋቂው እግዚአብሔር በቸርነቱ ደግሞ ለሚቀጥለው ጊዜ እንዲያደርሰን ይልቁንም ሱባኤያችን አስፈጽሞ ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ብለን ለምንዘምርባት ምድርም በክርስቶስ ደም ታጥባ ሐሴት አደረገች ደስታ አደረገች ብለን ለምንዘምርባት ለዚያች ለፋሲካ በሰላም እንዲያደርሰን ፈቃዱ ይሁንልን። ይቆየን። እግዚአብሔር ይስጥልኝ።